አትሌት ገለቴ ቡርቃ ከመጀመሪያው አንስቶ የገጠማት ችግር ተነግሮ የሚያልቅ አይደለም ስትል አትሌት መሰረት ደፋር መግለጫ ሰጠች። አትሌት ገለቴ ቡርቃ ለመንግስት ባደረገችው ጥሪ መንግስት ጥሪዋን ተቀብሎ ወደ ስራው ገብቷል። ቲክቶከር ጃኒ ከምን ደረሰች? ሰላም ጤና ይስጥልን ውድ የሚክሎን ሚዲያ ተከታታዮች እንደምናችሁ እንደምንስ ቆያችሁ? ባላችሁበት ሁሉ ሰላማችሁ ብዝት ይበልልን። ይህንን የሚክሎን ሚዲያ ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ በማድረግ ቤተሰብ ይሁኑን። የደውል ምልክቷን በመንካት ቪዲዮዎቻችን ቀድሟችሁ እንዲደርስ ያድርጉ። ሁል ጊዜም እንደምንለው እውነታን ከሚክሎን ሚዲያ። ወደ ዝርዝር መረጃችን ስናልፍ አትሌት ገለቴ ቡርቃ ከመጀመሪያው አንስቶ የገጠማት ችግር ተነግሮ የሚያልቅ አይደለም ስትል አትሌት መሰረት ደፋር መግለጫ ሰጠች። ብዙ ገለቴዎች አሉ ብሎ አትሌት ስለሺ ሰንም መግለጫ ሰጥቷል። ወደ ዝርዝር መረጃችን ስናልፍ ለሀገሯ ይህን ያክል ዋጋ የከፈለችው አትሌት ከ2010 ዓ.ም ጀምሮ የገጠማት ችግር ለመፍታት በፍርድ ቤት ስለ መንከራተቷ በቅርበት አውቃለሁ ያለችው የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት አትሌት መሰረት ደፋር ሕግ ለዚች ሀገር ባለውለታ ትክክለኛውን ፍትህ እንዲሰጣት እጠይቃለሁ ብላለች። መንግስትም ለጉዳዩ ትኩረት እንዲሰጠው የኦሎምፒክ ሻምፒዮና መሰረት ደፋር አሳስባለች ሲል ኢቢሲ ዘግቧል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን በበኩሉ ገለቴ ቡርቃ አደባባይ ወጥታ ጉዳቷን ተናገረች እንጂ ሌሎች ተመሳሳይ በደል የደረሰባቸው ያሉ አደጋ የደረሰባቸው ብዙ አትሌቶች አሉ ሲል ተናግሯል። ፕሬዝዳንቱ አክሎም ፌዴሬሽኑ ላለፉት 3 ወራት ይህንን ለመከላከል የሚያስችሉ ስራዎችን ስንሰራ ነበር። አሁን ላይ አትሌቶቻችን ከአደጋ የሚከላከል ኢንስቲትዩት ከባህልና ስፖርት ሚኒስቴር ጋር በመሆን አቋቁመናል ሲል ፕሬዝዳንቱ ተናግሯል። ብዙ የተጎዱ አትሌቶች አሉ፣ ብዙ ገለቴዎች አሉን። በወንዶች አትሌቶች ላይም ጭምር ነው አደጋው ያለው። ይህንን ለማስቀረት እየሰራን ነው ብሏል። እኛ እንደ ፌዴሬሽን ከገለቴ ጎን መቆማችንን ለማሳወቅ እንወዳለን። ለሌሎች አትሌቶቻችንም ከጎናቸው እንዳለን የኢትዮጵያ ሕዝብ እንዲያውቅልን እንፈልጋለን ስለማለቱ ብስራት ሬዲዮ ዘግቧል። ድንገት ያልሰማችሁ ልትኖሩ ስለምትችሉ አትሌት ገለቴ ቡርቃ ምንድን ነው የገጠማት? ከባለቤቷ ጋር የተዋወቁት እሱ የታክሲ ሹፌር ነበር። በተለያዩ ቦታ ስትንቀሳቀስ ያደርሳታል፣ ይመልሳታል። በዚህ መሃል ተግባብተው የፍቅር ጥያቄ አቅርቦላት በ2000 ዓ.ም ወደ ትዳር እንደገቡ ፋስት መረጃ በገመዳ ሾው ላይ ስትናገር ሰምቷል። ምን ተፈጠረ? በ2009 እኔ ለውድድር ወደ ውጭ ሀገር ሄጄ ነበር። ውድድሩን ድል አድርጌ ስመለስ በድንገት ከቤት ጠፍቶ ጠበቀኝ ትላለች ገለቴ። በገመዳ ሾው ብዙ አፈላለኩት፣ ቤተሰቡን ጠየቅኩ። ጸበል ሄዶ ነው ይመጣል አሉኝ። ከ8 ወር በኋላ በፍርድ ቤት ክስ ወረቀት መጣ። ፍርድ ቤት ቀረብኩ። ክሱ የሚለው ትዳሬ ይፍረስ የሚል ነበር። መሆን የለበትም፣ በሃይማኖታዊ ስርዓት የተመሰረተ ትዳር ነው። በድንገት መፍረስ የለበትም ብዬ ብከራከርም እሱ ካልፈለገ መፍረስ ይችላል ተብሎ ትዳሩ በፍርድ ቤት ፈረሰ ትላለች። ከዚህ በፊት ንብረቶቹን ለእሱ ስም ውክልና ሰጥቼ ነበርና ከነበሩት የመኖሪያ ቤቶች እና መሬቶች መካከል በአዲስ አበባ በተለያዩ ቦታዎች ቦሌ፣ ገርጂ፣ የካ፣ ሐዋሳ፣ አዳማ፣ ሞጆ፣ ሰበታ፣ ሱሉልታ እንዲሁም 5 ተሽከርካሪዎች ነበሩኝ ትላለች። ከትዳር በፊት የነበሩኝ ቤቶች ጭምር እንደሸጣቸውና የሚነገረው አንድ የመንግስት የተሸለምኩት መኖሪያ ቤት እናቱ ለገሃር ጀርባ ለኑሮ ምቹ ያልሆነ ቤት ውስጥ ትኖር ስለነበረ ለምን እዚህ ቤት ውስጥ አትኖርም ብዬ እሷን እዛ አስገብተን ትኖርበት ነበር። እሱን ጭምር አሁን ለእሷ እንደሸጠላት ነው የነገረኝ። አሁን በፍርድ ቤት ውሳኔ 10 መኖሪያ ቤቶች ለእሱ ተፈርደው 1 ቤትና 1 የአዲስ መኪና ላይ እየተከራከርን ፍርድ ቤት ሁለታችንም እንድንከፋፈል ውሳኔ ሰጥቷል። እሱንም ለመውሰድ እየተንቀሳቀሰ ነው፣ እየዛተብኝ ነው፣ እያስፈራራኝ ነው ትላለች። በላቢያ ያፈራሁት ንብረት ሙሉ በሙሉ አጥቼ ጭራሽ አሁን በህይወት እንዳልኖር እየዛተብኝ ነው። ህዝብና መንግስት ይድረስልኝ ስትል ፋስት መረጃ በገመዳ ሾው ላይ ቀርባ በእንባ ጭምር ያቀረበችውን ተማጽኖ ተመልክቷል። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ሁልጊዜም እንደምንለው እውነታን ከሚክሎን ሚዲያ። ይህንን የሚክሎን ሚዲያ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን። ቤተሰብ ስለሆኑን ከልብ እናመሰግናለን። ወደ ጉዳያችን ስንመለስ መንግስት በእሷ ዙሪያ ጉዳይ ምን አለ ስንል መግለጫ ሰጥቷል። ይህ የእሷ ህመም ብቻ ሳይሆን ያገለገለችው የኢትዮጵያ ሕዝብ ህመም ነው። ይህ ጉዳይ እንደ ሲሪየስ አይተነው ንብረቷን ባናስመልስም አሁን ያላትን
ማቆየትና ደህንነቷን መጠበቅ ይኖርብናል እንጠብቃለንም ብሏል። ጠቅላይ ሚኒስትር አብይ አህመድ በትዊተር ገጻቸው ምን አሉ ስንል ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ነገር ሰምተው በጣም እንዳዘኑና በአፋጣኝ መስተካከል አለበት ሲሉ በትዊተር ገጻቸው አስፍረዋል። ከዚህ በፊት አትሌት ደራርቱ ቱሉ ይህ ነገር እንደተከሰተባት የሚዘነጋ አይደለም። በወቅቱ የነበሩት ጠቅላይ ሚኒስትር መለስ ዜናዊ ይህ ነገር መስማታቸውና ለባለቤታቸው ደውለው በአፋጣኝ ችግሩ እንዲፈታ በመንገር ወደ ነበሩበት መመለሱ የሚዘነጋ አይደለም። በአሁኑም ይህንን ችግር ለመቅረፍ መንግስት ሀገሯን ላገለገለችው ድንቅ አትሌት ሊደርስላት ይገባል ስንል በሚክሎን ሚዲያ ስም እናሳስባለን። መጨረሻው ጉዳይ ስናልፍ ደግሞ ቲክቶከር ጃኒ ከምን ደረሰች? አሁን በደረሰን መረጃ ትናንት በችሎት የቀረበችው ቲክቶከር ጃኒ ሙሉ ችሎት ላይ የነበሩትን ሰዎች እንዳሳቀቻቸው ሰምተናል። የድሬ ህዝብ ምርጥ ያንስ ነው፣ በቀጣይ ሽቲ አድርጌ እመጣለሁ ስትል ተናግራለች። አሁንም በእስር ቤት የምትገኘው ቲክቶከሯ የድሬ ህዝብ ፍቅር ነውና እየሄዱ ይጠይቋታል፣ ምግብና የሚያስፈልጓትን ነገር ያቀርቡላታል። ችሎቱ ለተቀጣሪ ቀን ተጨማሪ 1 ሳምንት ሰጥቷል። በቀጣይ ሰኞ ተብሏል። እኛም በሚክሎን ሚዲያ ስም ለድሬ ፖሊስ ሆነ ለሚመለከተው አካል ቲክቶከር ጃኒ በቀላል ቅጣት እንድትፈታ ስንል እንጠይቃለን። ለዛሬ የነበረን መረጃ ይህንን ይመስል ነበር። ለማስታወስ ያክል አትሌት ገለቴ ቡርቃ ለመንግስት ባደረገችው ጥሪ መንግስት ጥሪዋን ተቀብሎ ወደ ስራ መግባቱና አትሌት መሰረት ደፋር ደግሞ ይህ ነገር መፈጠሩ ለገለቴ ቡርቃ አዲስ እንዳልሆነ ተናግሯል። ሶስተኛ መጨረሻ ደግሞ ያለው ነገር ደግሞ ቲክቶከር ጃኒ ከምን እንደደረሰች ተናግረናል። ለዛሬ የነበረ መረጃ ይህንን ይመስል ነበር። ሁልጊዜም እንደምንለው እውነታን ከሚክሎን ሚዲያ ጋር። ይህንን የሚክሎን ሚዲያ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን። ቤተሰብ ስለሆኑን ከልብ እናመሰግናለን። የደወል ምልክቷን በመንካት ሁልጊዜም ቢሆን የምንለቃቸው ቪዲዮዎች ቀድሟችሁ ይድረሱ። ለዛሬ የነበረ መረጃ ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ቸርን ሰንብት። ድሬዳዋ ነኝ ያለሁት እና በጃኒ ጉዳይ ዋት ስንመጣ ፈርተን ተንቦቅቦቀን ነበረ። ምክንያቱም የድሬዳዋ ህዝብ በጣም ተናዷል። በቃ በእርግጠኝነት በእሷ ጉዳይ የመጣን ሰው ፈነካክተው ነው የሚያባሩት ብለን ነበር ያሰብነው። ግን ካሰብነው በተቃራኒ ነው ያገኘነው። የድሬዳዋን ህዝብ እጅግ በጣም ደስ የሚል ህዝብ ነው። ስንሰማ የነበረውን ነገር ማየት ችለናል ማለት ነው። አንዳንዴ ያላሰባችሁት ነገር ሲሆን የሚሰማችሁ ስሜት በቃ ልነግራችሁ አልችልም እና ትልቅ ምስጋና ለድሬዳዋ ህዝብና ለድሬዳዋ ፖሊስ ዲፓርትመንት በጠቅላላ ከዋና ኮሚሽነር፣ ምክትል ኮሚሽነር እንዲሁም ኮማንደር እንዲሁም ኢንስፔክተር በእውነት ትልቅ አክብሮት እና ምስጋና ማቅረብ እፈልጋለሁ። በግሌ እኛ ያልጠበቅነውን ግብዣ ያልጠበቅነውን ነገር ያልጠበቅነውን እንክብካቤ ስላደረጋችሁልን በጣም የገረመኝ ነገር ድሬዎች በጠቅላላ እስር ቤቱ ላይ ተከምረው ምንም ቤተሰብ እዚህ ላይ ኖራት ይችላል ብለው ምግብ ይዘው ሊጠይቋት የመጡ የድሬ ልጆችን ፍቅር ያሳያችሁን በአይናችን አይተናልና እጅግ የሚገርም ፍቅር ነው። ሰው እንዴት የበደለውን ሰው በዚህ ልክ ይንከባከባልና ድሬዎች ትለያላችሁ። በእውነት በአይኔ ያየሁትን ነገር ነገም ዛሬም መመስከር እፈልጋለሁ። ጃኒ እህታችን እንግዲህ የድሬ ህዝብ ሁሉም ይቅርታ አድርጎላት ወደ ቀድሞ ነገሯ እንደምትመለስ ባለሙሉ ተስፋ ነን። የድሬ ሰዎች ፍቅር መሆናችሁን በአካል ተገኝተን መተን አይተነዋል ማለት ነው። ያደረገችው ነገር ለሁላችንም ቲክቶከሮች ትምህርት የሚሆንና ዝም ብሎ እንደመጣልን እንዳናወራ ትልቅ ትምህርት የሚሆን ነገር ነው ያስተማረችን ድሬ መጀመሪያ ፍቅር አስተምራናለች። ዛሬ ደግሞ ስርዓት ያለው ወሬ እንድናወራ ስላስተማረችን እናመሰግናለን ማለት ነው። ድሬዎች ቃል የለኝም። ዛሬ ድሬዳዋን ያለነው እስከመቼ እንደምንቆይ አናውቀውም። ፍቅሯም ይለቀንም አይመስለንም። ጃንዬን ደግሞ አፉ እንደምትሏት ባለሙሉ ተስፋ ነኝ። ሪፖስት፣ ሼር፣ ኮፒ ሊንክ እያደረጋችሁ ለመላው ለኢትዮጵያ ህዝብ አድርሱ። በጣም እናመሰግናለን ለሰጣችሁን ክብር። ድሬ ወደ መጀመሪያው መረጃ ስናልፍ ቤቶች ድራማ ለ10 ዓመታት ያህል የዘለቀ የቀልድ ድራማ ነው። የድራማው ባለቤት አርቲስት ጥላሁን ጉግሳ ወይም ዘሩ ቀለጠ በኢትዮጵያ የቴሌቪዥን ድራማ ታሪክ ለብዙ ዓመታት የዘለቀ ብቸኛው የቴሌቪዥን ድራማ ነው። ከቅርብ ጊዜ ወዲህ ግን ቤቶች ድራማ አስጠልቷል፣ እጅም ብሏል። ዘሩ ተቀላልጧል። ጥላሁን ጉግሳ የብልጽግና ወንጌል እምነት ተከታይ ነው። የብልጽግና ወንጌል ሃይማኖት ሚሊዮነርና ቢሊዮነር ያልሆነ ሰው መጥፋት አለበት ብሎ
የሚቀሰቅስ በጣም አደገኛ እምነት ነው። ላይ ላዩን ክርስቶስን የሚያመልኩ ይመስላሉ፣ ውስጥ ውስጡን ግን የሚመለከው ሌላ ነው። በክርስትና ሽፋን ባዕድ አምልኮ የሚያመልኩ ናቸው። በቅርብ የአብይ አህመድ የቅርብ ወዳጅ የሆነው ዮናታን አክሊሉ ድሃ ጥቁር ጉንዳን ነው